የዘላለሙ መጠጊያዬ ጌታ እግዚአብሔር ነው። ስሙ ይመስገን። ፍራሽ በሆነ ቤት መመካት ጥሩ አይደለም፣ ጥሩ አይደለም። አንድ ቀን የመሬት መንቀጥቀጥ መጥቶ ብትንትኑን በሚያወጣ ቤት መመካት ሞኝነት ነው። ደግሞም ተጥሎ ነው የሚኬደው። እንዴት ነው ወደፊት እንደው የሚኖረው? ወስነናል እኮ በሙሉ ጊዜ ጌታን በወንጌል ለማገልገል ወስነናል። ግን እንደው ምን እንደሚመስል እስቲ እንደው እንነጋገር ተባብለን ስንነጋገር ያው ሲገኝ እየተቀመሰ ሳይገኝ እየተጦመ መኖር ነው። መብልን በተመለከተ ማለት ነው። ማደሪያን በተመለከተ ደግሞ ቀን ቀን እየዞርን እንመሰክርና ሲመሽ ዛፍ ላይ ወጥተን እንተኛለን። ጥሩ ባላ ያለው ዛፍ ፈልገን መባባላችንን አስታውሳለሁ። የሚገርመው አንድም ቀን ዛፍ ላይ አላደርኩም እስካሁን። ግን ካስፈለገ ብለን ነው እኛ